ከአንድ ሺህ የሚነሳ ጥሩ ሳይበዛ በተለይ ከታችኛው ላይ ቢተከል ከሴራሚክ ጋር ይወዳደራል። ጤና ይስጥልን፣ እንዴት ዋላችሁ? ዛሬ አርቲፊሻል ጥርስ አይነቶችን እንዲሁም ምን ያክል ጊዜ ይቆያል አንድ አርቲፊሻል ጥርስ አንድ ሰው ከተተከለ በኋላ፣ የአርቲፊሻል ጥርስ ጥቅሙ ምንድነው፣ አንዱ ካንዱ እንዴት ይለያያል፣ ጉዳቱ ምንድነው፣ የእያንዳንዳቸው ዋጋ ስንት ነው የሚለውን እንነጋገራለን። አርቲፊሻል ጥርስ ስንል የተፈጥሮን ጥርስ የሚተካ በወለቀበት ቦታ የሚተከል ወይም በብሎን የሚታሰር ወይም ወጪ ገቢ ሆኖ የሚቀመጥ ማለት ነው። በእኛ ሀገር አሁን ባለው ደረጃ ብዙ ጊዜ በዓለም ደረጃ ማለት እንችላለን 5 አይነት የአርቲፊሻል ጥርስ አይነቶች አሉ። አንደኛው ኢምፕላንት የሚባለው ነው። ሁለተኛው ፊክስድ የሚባለው የጥርስ አይነት ነው። ፊክስድ ውስጥ አይነት አላቸው። በነገራችን ላይ እዛ ውስጥ ናቸው 3 ወይም 4 ተካተው ያለው። ከዛ ቀጥሎ ያለው ደግሞ ዴንቸር የሚባለው ወጪ ገቢ የምንለው እሱ ደግሞ ደረጃ አለው። እሱኛው ዴንቸሩ ራሱ ቋሚ ፊክስድ የሚባል ዴንቸር እና ፍሌክሲብል የሚባል አለ። እያንዳንዳቸውን እያየን እንሄዳለን። ከዛ እያንዳንዳቸው ምን ያክል ይቆያሉ፣ ዋጋቸው ስንት ነው፣ የእያንዳንዳቸው አንዱ ካንዱ በምን ያክል ይጠቅማል፣ አንዱ ካንዱ በምን ያክል ይጎዳዳል የሚለውን እንመለከታለን። ስለዚህ ከኢምፕላንት እንጀምራለን። ኢምፕላንት የሚባለው የአርቲፊሻል ጥርስ አይነት ምንድነው ብለን ስንነሳ መጀመሪያ ኢምፕላንት ማለት ጥርስ በወጣበት ቦታ ላይ ጥርስን በብሎን ከነስሩ ማሰር ማለት ነው። በነገራችን ላይ ኢምፕላንት ብቻ ነው ስሩ ውስጥ ድረስ ገብቶ የሚቀመጥ የጥርስ አይነት ማለት ነው። ስር አለው፣ ስሩ ብሎን ነው፣ ብሎኑ ነው ስሩ። ከውጭ ያለውን ደግሞ ክራውኑን ጥርሱ የሚመስል እንደምትፈልጉት አይነት የጥርሱን አይነት ከውጭኛውን ማድረግ ይቻላል። ይሄ ኢምፕላንት አይነት የመጨረሻው የጥርስ ቴክኖሎጂ አሁን ያለው ኢምፕላንት ላይ ነው ያለው። በኋላ ከሌሎቹ ጋር አወዳድሬ ደግሞ አሳያቸዋለሁ። ቀጥሎ ያለው ፊክስድ የሚባለው ጥርስ ነው። ፊክስድ ቱዝ እንላቸው። ብዙ ሰዎች የሚጠቀሙት 80-90% ፊክስድ አይነት ጥርስ ነው። እዚህ ውስጥ እነማን ይመደባሉ ስንል አክሬሊክ የሚባለው በአማርኛ ይሄ አሳ ነባሪ የምንለው፣ ክሮሞ ኮባልት የሚባለው፣ ከዛ ደግሞ ዚርኮኒያ የሚባለውና ሴራሚክ የሚባሉት ይመደባሉ። ይሄ አሳ ነባሪ ወይም አክሪሊክ የሚባለው በጣም ስስ ነው። ከፊት ለፊት ላሉ ጥርሶች ነው ብዙ ጊዜ የምንጠቀመው። ከፊት ለፊት ስላችሁ ከክራንቻ እስከ ክራንቻ ባሉት ከላይና ከታች ላሉት ነው የምንጠቀመው። በጣም እድሜው አጭር ነው። ቢበዛ 1 ዓመት 2 ዓመት ያክል ነው የምንጠቀማቸው። ዋጋውም በጣም ርካሽ የሚባለው እሱ ነው። ብዙ ሰው ብዙ ጊዜ ለአጭር ጊዜ ብቻ እንዲያውም አንዳንድ የሚሆናል ሌሎች ጥርሶች እስኪተከሉ ድረስ ለጊዜው የሚተከል ጥርስ ቴምፖራሪ ቱዝ ብለን የምንጠራው ነው። ዋጋው እስከ 1500 ብር፣ ከ1000 እስከ 1500 ብር ድረስ የሚሄድ ነው። ቀጥሎ ያለው የጥርስ አይነት ክሮሞ ኮባልት የምንለው ነው። ክሮሞ ኮባልት የሚባለው የጥርስ አይነት በእድሜ ቆይታው እንደ ሁኔታው ወሰኑ እንዳለ ሆኖ ትንሹ ይቆያል የሚባለው 4 ዓመት ነው። እስከ 10 ዓመት ድረስም ይቆያል። እንደምንጠቀምበት የአፋችን ቦታም ይወሰናል። ከፊት ለፊት ላይ ሲሆን ብዙ ጊዜ የመቆየት እድሉ በጣም ይጨምራል። ያው የፊት ለፊት ብዙ ጊዜ ከውበት ያላለፈ ስለሆነ ማለት ነው። ከኋላ ሲሆን ስለምንበላበት ይሄ ክሮሞ ኮባልት በጣም ጠንካራ ስላልሆነ ቆይታው ያጥራል ማለት ነው። ይሄ ክሮሞ ኮባልት በዋጋ ደረጃ ስንመለከተው ከ2500 እስከ 3000 ነው የሚባለው ልታሰሩ ስትፈልጉ ማለት ነው። ይሄ ክሮሞ ኮባልት ከጀርባው ብረት ነገር አለችው። ብዙ ጊዜ ይሄ ክሮሞ ኮባልት እንዳይወደድ የሚያደርገው አንዱ ፓርት ይሄ የሚቆይበት ዓመት አጭር መሆኑና አሁን ያልኩት ከጀርባው ያለው ብረት መኖሩ ነው። ሌላኛው የጥርስ አይነት ፊክስድ ውስጥ ቅድም ካልኳችሁ ፊክስድ ቱዝ ከምንለው ውስጥ ያለው ሴራሚክ የሚባለው ነው። ሴራሚክ የሚባለው የጥርስ አይነት በቆይታ ችግር የለበትም፣ ብዙ ዓመት ሊቆይ ይችላል። ስንት ነው ይሄ ብዙ ዓመት ሲባል በቁጥር ቢገለጽ ብለን ብናነሳው ሴራሚክ ይቆያል የሚባለው ከ25 ዓመት እስከ 40-50 ዓመት ብዙ ጊዜ ዘላቂ ነው የሚባለው። ሴራሚክ ሙሉ ለሙሉ ሽፋኑም ውጩም ውስጡም ነጭ ነው። ሴራሚክ ጉዳቱ ወይም ሴራሚክ ጥርስ ብዙ ጊዜ እንዳይመረጥ የሚያደርገው ምንድነው? ክብደት አለው። ክብደት መኖሩ ነው። ሴራሚክ ከበድ ይላል፣ ዴንስ ነው ማለት ነው።
ሌላኛው የሴራሚክ ዲስአድቫንቴጅ ወይም ጉዳቱ የሚባለው ጥርስ ለማስተከል ሲፈለግ ሴራሚክ የሚተከለው ጥርስን ብዙ እንዲሞረድ ካልሆነ አይይዝም፣ ወይም የሚይዘው ቦታ ብዙ ዴንስ እሱ ራሱ በጣም ትልቅ ስለሆነ እዚህ ጋር ያለውን ጥርስ ብዙ ቀንሱኝ ይላል። ስለዚህ ጥርስን ብዙ መሞረድ ይፈለጋል ማለት ነው ሴራሚክ ልናስተክል ስንል። በዋጋ ደረጃ 5000 ነው ብዙ ጊዜ። አሁን አንዳንዴ የምጠቅሳቸው ዋጋዎች የእኛን የክሊኒክ ዋጋ እንደ ሪፈረንስ ፖይንት እየወሰድኩ ነው። ዋጋው ከዚህ ከፍ ሊል የሚችልበት አጋጣሚ ብዙ ክሊኒኮች ላይ እንዳለ ያው ከሌሎች ታካሚዎች ስለምሰማ፣ እኔ ግን የእኛን ክሊኒክ ነው እንደ ዋጋ ሪፈረንስ አድርጌ እየነገርኳቸው ያለው። 5000 ብር ድረስ ነው ሴራሚክ ከፊት ለፊት ጥርሶች ላይ ቁጥሩ ሳይበዛ ከላይም ከታችም ከኋላ ላሉ ጥርሶች ቁጥሩ ሳይበዛ በተለይ ከታችኛው ላይ ቢተከል ብዙ ጊዜ ችግር አይኖረውም። ቀጥሎ ያለው የጥርስ አይነት ዚርኮኒያ የሚባለው የጥርስ አይነት ነው። ዚርኮኒያ የሚባለው ከፊክስድ ጥርስ አይነቶች በጣም አንደኛ ደረጃ የሚባለው ነው። አሁን ባለንበት ሁኔታ ምንድነው ዚርኮኒያን አንደኛ የሚያስብለው? አንደኛ ደረጃ ከጥርስ ጋር ያለው ባህሪ ከተፈጥሮ ጋር ተመሳሳይ መሆኑ ነው። ኦልሞስት ሴም ይባላል። ከለር እንደ ጥርሳችሁ አይነት ከ1 እስከ 14 አይነት ከለር አለው ዚርኮኒያ። ስለዚህ ከዚህም በላይ ከለር አለው። የከለር ችግር የለበትም። የጥርሳችሁን ከለር አይነት ዚርኮኒያ ላይ ማግኘት ይቻላል። ሌሎች ላይም በነገራችን ላይ ቀደም ያወራዎቹ ላይ ከለር የማግኘት ችግር የለም። ሌላኛው የዚርኮኒያ ጠቃሚ ጎኑ ምንድነው? ዴንስ አይደለም። ተፈጥሮ ከጥርስ ጋር ተመሳሳይ ነው። ስለዚህ ጥርስም ሲሞረድ ብዙ ሞርዱኝ ብሎ የሚያስቸግር አይደለም። ስስ ነው፣ ቀላል ነው፣ እንደገና ደግሞ ጠንካራ ነው። ሴም ልክ ላይክ ዳይመንድን ብንወስድ ዳይመንድ ስስ ነው ስል ከባድ አይደለም። በዛው ልክ ደግሞ ዳይመንድ የምድራችን ጠንካራው ነገር ነው። ዚርኮኒያም እንደዛ ነው፣ ጠንካራ ነው፣ ነገር ግን ከባድ አይደለም። ይሄ ተመራጭ ያደርገዋል። ቆይታው ከሴራሚክ ጋር ይወዳደራል። እስከ 40 እስከ 50 ዓመት የመቆየት እድል አለው። ከፊትም ከኋላም ረጅም ብዙ ጥርሶችን ብንደረድርበትም አጭርም ብንደረድርበት ዚርኮኒያ ችግር የለበትም። ስለዚህ ዚርኮኒያ በጣም በአሁኑ ሰዓት ተመራጭነት ያለውና በሁሉም ቦታ ላይ ልንጠቀምበት የምንችለው ነው። በጠቅላላው ስንመለከት የብዙዎች የጥርስ ቆይታዎች ትንሹ የምንለው ቅድም ያልኩት አክሌሪክ የሚባለው አሳነባሪ የሚባለው ነው። ትንሽ ዓመት የሚቆየው እሱ ነው። ቆየ ደግሞ በጣም የምንለው ደግሞ የጥርስ አይነት ኢምፕላንትና ዚርኮኒያና ሴራሚክ ናቸው። 50 ከዛም በላይ ዓመት ሊቆዩ ይችላሉ ማለት ነው። ዋጋቸውን ስንመለከት እያንዳንዳቸውን እናውጣ ብንል በትንሹ ከ1000 የሚነሳለ እንደነ አክሌሪክ አይነቱ። ቀጥሎ ደግሞ ያለው በጣም ውዱ ደግሞ ኢምፕላንት የሚባለው እስከ 70 80 አንዳንድ ቦታ እስከ 120 ሺህ ብር ድረስ በአንድ ጥርስ ያለበት ነው። አንድ ተጨማሪ ወጪ ገቢ የሚባለው የመጨረሻው የጥርስ አይነትን ላንሳ። ወጪ ገቢ የሚባለው የጥርስ አይነት ጥቅሙ ጥርስ ሳይሞረድ እዛ ቦታ ላይ ምንም እክል ሳይፈጥር ጥርሱን ማስቀመጥና ማስወጣት የሚቻል ነው። ብዙ ጊዜ ወጪ ገቢ እድሜያቸው ከፍ ላሉ ሰዎች ነው የሚመረጠው። ምክንያቱም ብዙ ጥርስ የላቸውም። አንድ ሁለተኛ ያለውም ጥርስ እንዲሞረድ ስለማይፈለግ የቆዩ ጥርሶች ስለሆኑ ሊቦረቦሩ ስለሚችሉ እነሱን ጥርስ ደግሞ እንደገና መሞረድ ቶሎ ጥርሶቹ ዋጋ ቢስ እንዲሆኑ ስለሚያደርጋቸው ነው ለትልልቅ ሰዎች ብዙ ጊዜ ወጪ ገቢን የምንመክረው። ወጪ ገቢ ሁለት አይነት አለው። ፊክስድ የሚባለው አለ። ጠንካራው ቁጭ ካለ ምንም ፍሌክስ ልናደርገው ከፍ ዝቅ ድዱ በዋክስ ድዱ ይሰራል። የወጪ ገቢ ጥርስ ላይ ድድን የሚመስል በዋክስ የምንሰራው ድድን ከለር የሚይዝ አለ። እሱ ፍሌክሰብል አይሆንም። ወደዛና ወደዚህ መለጥጠው ኢላስቲሲቲ እንደ ኢላስቲክ እንሳበው እንወጥረው ብንል አይሆንም። በቃ ሪጅድ ነው፣ ጠንካራ ነው። ብዙ ሰው በዚህ የተነሳ ፊክስድ የሚባለውን ወጪ ገቢ አይወደውም። ፍሌክሰብል የሚባለው ነው ብዙ ሰው የሚወደው። ፍሌክሰብል ማለት መለጠጥ መተጣጠፍ የሚችል ማለት ነው። ትንሽ ዋጋው እሱ ከፊክስዱ ትንሽ ወደድ ይላል እንጂ እሱ ነው ብዙ ሰው የሚወደው።
በጠቅላላው ግን ወጪ ገቢ የሚባሉ ጥርሶች ለአንድ ጥርስም አንድ ማስተከል ይቻላል። ሙሉውንም 28ቱንም ጥርስ ከላይ 14 ከታች 14 ማስተከል ወጪ ገቢ ይቻላል። በዋጋ ደረጃ ፊክስድ የሚባለው ወጪ ገቢ 3000 ብር ሲሆን ፍሌክሲብል የሚባለው እጥፍ ነው የሚሆነው። እጥፍ ሲሆን ያው ይገባቸዋል 6000 ድረስ ሊሄድ ይችላል በአንድ ጥርስ ማለት ነው። ይሄ ለወጪ ገቢ ያለው የጥርስ አይነት ነው። በጠቅላላው ስናይ ሁሉም ጥቅም አለው፣ ጉዳት አለው። አንዳንዱ በዋጋ ከፍ ይላል፣ በጥራት በዛው ልክ ከፍ ይላል። አንዳንዱ ጥራት ይወርድና ዋጋው ደግሞ በዛው ልክ ይቀንሳል። አቅማችሁን ባገናዘበ መንገድ ጥርሳችሁ የወለቀባችሁ ካላችሁ፣ ጥርሳችሁ የተጎዳባችሁ የተሸረፈባችሁ፣ ሌላም ከለር ተበላሽቶባችሁ ያላችሁ፣ ሌላም ከዚህ ጋር ለጥርሳችሁ መቀየር አለበት፣ መሞላት አለበት፣ ጃኬት መልበስ አለበት፣ ሌላም የምትሉ እነዚህን አሁን የጠቀስኳችሁን ሶስቱን ዋና ዋና የጥርስ አይነቶች ኢምፕላንትን፣ ፊክስድ ቲዝ እና ዴንቸርን በውስጣቸው ደግሞ ያሉትን አይነቶች መርጣችሁ ዋጋቸውን አይታችሁ መታችሁ ወይም ሌላም ቦታ የጥርስ ሕክምና ቦታ ገብታችሁ ጥርሳችሁን መተከል ትችላላችሁ። ጥርስ በተነቀለበት ቦታ ሳይተከል ብዙ ጊዜ ሲቆይ ከጎንና ከጎን ያሉ ጥርሶችን በትክክል እንዳይቆሙና ዘንበል እንዲሉ ያደርጋል። የፊታችንን ቅርጽ ያ ጥርስ የወጣበት ቦታ ስለሚዋሽሽ አጥንቱን ጭምር እንዲሳሳና ወደ ውስጥ ጎበጥ ብሎ በአንድ ሳይድ ቀጭን በአንድ ሳይድ ወፍራም እንድንሆንና የፊታችን ቅርጽ ያበላሻል። ቶሎ ካልተተከለ ነገ ደግሞ ከጎን ያሉ ጥርሶች ለመውለቅ አደጋ ውስጥ ስለሚወድቁ ሌላ የምንተክለውን የጥርስ ቁጥር እየጨመረ ስለሚሄድ ኢሚዲየትሊ በአጭር ጊዜ ውስጥ ሜዠር ብንወስድ ጥሩ ነው። ከዛም የመጨረሻ ቲፕ ጥርሳችሁ መጀመሪያ ላይ መነቀል ከመድረሱ በፊት እየተቦረቦረ ከሆነ እንደገና ደግሞ ስታዩት ማያምራችሁ ከሆነ ከለር እየቀየረ ከሆነ ቶሎውኑ እዛው ላይ እንዳለ በሙሌትና በስር ሕክምና መፍትሄ ማግኘት ትችላላችሁ። ስላዳመጣችሁኝ አመሰግናለሁ።